ሰላም ቤተሰብ እንዴት ናችሁ? እዚህ ጋር ኬክ ልሰራ ነው። እያዘጋጀሁ ነው። በስቡሳ ልሰራ ነው። አንድ ብርጭቆ ውሃ ጨመርኩበት። ከብርጭቆ አነስ የሚል ለክቼ ያስቀመጥኩት ስኳር ነው። እሱን ጨመርኩኝ። ከዛ ትንሽ በኋላ አንድ 3-4 ደቂቃ ከተንተከተከ በኋላ ሎሚ ጨመርኩ። ከ5 እስከ 10 ደቂቃ ከተንተከተከ ይበቃዋል። ሎሚ ከጨመርን በኋላ እና አረቦች በጣም የሚወዱት ነው በስቡሳ ኬክ። እዚህ ጋር አንድ እንቁላል የተጠቀምኩት አንድ እንቁላል ተጠቅሜያለሁ። እዚህ ጋር ከዛ 1/3 የሚሆን ስኳር ነው። 1/3 ማለት ነው። ከዛን 1/3 ሚሊ ናት እቺ 1/3 ሚሊ 1/3 ሚሊ ዘይት ስኳር ከዛን ሙሉ እርጎ እንጨምርበታለን። አንድ ዮገርት ሙሉን እንጨምርበታለን። ከፍሪጅ አውጥታችሁ ትንሽ መቀመጥ ጥሩ ነው፣ ቅዝቃዜው እንዲለቀው ማለት ነው። ቀጠን እንዲልልን ከዛን አንድ ብርጭቆ የኬክ ሻካራውን ዱቄት የተጠቀምኩት አንድ ብርጭቆ በጣሳ ምት የሚሸጠው። እዚህ ጋር ደግሞ ግማሽ ብርጭቆ ካካዎ ነው። አንድ ላይ ያዋሃድኩት እዚህ ጋር ከዛ ፓውደር ቤኪንግ ፓውደር 1 ሻይ ማንኪያ፣ ቫኒላ ፓውደሩን 1 ሻይ ማንኪያ፣ ቫኒላ ፓውደሩ 1 ሻይ ማንኪያ፣ ከዛ መምቻ አይሆንም። እዚህ ጋር በሆነች ነገር ነው እንዲማሰል የምናደርገው። ይሄ ነገር ከሌለ ጓንት አድርገን በእጃችን ማዋጭ ይቻላል። እዚህ ጋር ፓትራይን ቅቤ እየቀባሁት የገበታ ቅቤ እየቀባሁት በነገራችን ላይ ኦቨኑን በ170 ቆይቻለሁ ከለኮስኩት እስካሁን በደንብ ብሏል። ከዛ ሊጦን እንደዚህ ያስተካከልኩት ማለት ነው። ፓትራይ መታ መታ አድርጌ ሊጡን ፓትራ ውስጥ ጨመርኩት ማለት ነው። ፓትራ የተዘጋጀ ስለሆነ ብዙ አይቆይም። እንደዚህ በስሎ ወጥቷል ማለት ነው። እንደዚህ ብራውን የሚያምረው ነው በስሎ ወጥቷል። ትኩሱን የተዘጋጀውን የቀዘቀዘውን ነሻ እንጨምርበታለን። ትኩሱን መጠጥ አድርጎት ስፖንጅ እንዲሆን ቆንጆ እንዲሆን ውስጡ እንደዚህ እናደርግበታለን፣ እንጨምርበታለን። ከላይ ዶቼ አዲስ ቻናል ነው፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ እህታችሁን አበረታቱኝ እላለሁ። ወዶች ሼር አድርጉልኝ። እዚህ ጋር ደግሞ እንትን ኮኮናት ነው ከላይ ለማሳመሪያ ኮኮናት ነስነስ አደረኩበት። እዛ እንዲቆረጥ አድርጌ አቀረብኩት። ተዘጋጀ ማለት ነው፣ ለመበላት ተዘጋጀ። እዚህ ጋር እንደዚህ ተዘጋጅቷል። እንደዚህ አሳምሬ ጨርሻለሁ። አመሰግናለሁ። መልካም ጁማ። ኮፒ ሊንክ ሰብስክራይብ አድርጉልኝ እላለሁ። ውዶቼ ስለምታበረታቱኝ በቅድሚያ አመሰግናለሁ። መልካም
መልካም ጊዜ ይሆንላችሁ። መልካም ጁማ